هوبل أبره هو 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 هويا هوينو يمنلو አንገትን ቀና አድርገው እንደሱ ማይክል ቀይር ሆያ ሆዬ ወዲያ ማዶ ጢስ ይጤሳል አጋፋሪ ይደግሳል ሆያ ሆዬ ነው የምንለው ነው ሆያ ሆዬ ነው የምንለው ሆያ ሆዬ ሆያ ሆዬ ሆያ ሆዬ ወዲያ ማዶ ነጭ ሻሽ ወዲህ ማዶ ነጭ ሻሽ ግንብር ማሬ ነጭ ለባሽ ሆያ ሆዬ ነው የምንለው ነው ሆያ ሆዬ ነው የምንለው ሆያ ሆዬ ሰላም አቢ እንዴት ነህ? ደህና ነኝ። ምነው ማውራት ፈራህ? ሆያ ሆዬ ካላችሁት መካከል ማታ እኔ ቤት ላይ ቁጭ ብዬ አንዳንድ ግጥሞችን እየሰማሁ ነበር። ሆያ ሆዬ እና እስኪ ሆያ ሆዬ ስትሉ ካላችኋቸው ግጥሞች መካከል እስኪ ትንሽ በልልኝ። ከግጥም ማይኩን ጠጋ አድርገው ወዳፍ እንደዚህ ወዳፍ እንደዚህ ጠራ በቃ በል እስኪ ማታ ካላችኋቸው ግጥሞች የተወሰነ በልልኝ። ሆያ ሆዬ እያላችሁ ነበር ማታ ረሳው? እዛ ማዶ አንድ ሻሽ እዚህ ማዶ አንድ ሻሽ የዚህ ቤት ባለቤት ነጭ ለባሽ ስትል እየሰማሁ ነበር። እንደውም አላልክም እኮ ታዲያ በል እስኪ እዛ ማዶ ነጭ ሻሽ ትፈራለህ እንዴ ተው ወይ ስራ ይዟል ፈራህ በል እንጂ እዛ ማዶ ነጭ ሻሽ በል እዛ ማዶ ነጭ ሻሽ ወዲያ ፋርግ እናመሰግናለን። እሺ ተመልካቾቻችን አሁን ደግሞ ሌላ የአካባቢው ነዋሪ አግኝቻለሁ። እሱን ደግሞ እንደዚሁ አንዳንድ ጥያቄዎች ጠይቀዋለሁ። እነሱን አስመልክቶ ያው የሚመልስልኝን ነገር እንመለከታለን ማለት ነው። በመጀመሪያ ያው እንኳን አደረሰ። ከዛ በመቀጠል ደግሞ አሁን እዚህ በግ ስትነክሩ ነው ያገኘኋችሁና እስኪ ስለ በግ ነከራው ትንሽ አንዳንድ ነገር ቢሉኝ፣ ስለ ታሪካዊ ፋይዳው አመጣጡና ሌሎች ለበጎቹ ሊጠቅማቸው የሚችለውስ ነገር ምንድነው? ያው ዞሮ ከጥንት አባቶቻችን ሲወርድ ሲዋረድ የመጣውን ተከትለን ነው በግ የምንነካው። ይሄውም ያው አወሩና ሲነጋገሩ ስንሰማ 17ን ወደ 18 ለመለወጥ በአዲሱ ዘመን አዲስ ሆነን እንድንገኝ ወደ አዲሱ ዘመን እንዲለዋወጥ እንድንሸጋገር። ስለዚህ ያው ሰዎችም በዛን ሰዓት ገላቸውን ታጥበው አዲሱን ዓመት ይቀበላሉና በጎቹንም ገላቸውን እያጠባችሁ ነው ማለት ነው? አዎ እንደዛ እያጠብን ነው። አዲሱ ዘመን በአዲስ ቀየር ሳችንን ገላችንን ተጣጥበን አዲሱ ዘመን በአዲስ ነው የምንቀየር። እና ለምን ከብቶች አይነከሩም? ከብቶች አንችላቸውም። ለዛ ነው። ስለዚህ ስለማትችሏቸው ነው እንጂ እነሱ መነከር ይችላሉ ማለት ነው። የነሱ እጣ ፈንታ ምንድነው? አሁን በጎች ውሃ ይነከራሉ፣ ከብቶች ደግሞ አመድ ጀርባቸው ላይ ይደረጋል። ውሃ ያልነው ያንን ማታ ውሃ ብለን ያኖረን ክሰሉን በሻኛቸው ላይ አዲስ ዘመን እንዲሆንላቸው ያን አዲስ ዘመን እናረግላቸዋለን። ኦኬ። ይሄ ነገር ግን ማለት ከባህል የዘለለ ሌላ ትርጉም የለውም? የለውም። ያው የባህል ነው። ኦኬ። ስለዚህ በአዲስ ዓመት በጎችን ትነክራላችሁ፣ ከዛም ደግሞ ከብቶችን ትከሻቸው ላይ አመድ እንደምታደርጉ ነግራችሁኛል። ሰዎች ደግሞ ፌጦ እንደሚበሉ ሰምቻለሁ። እሱ ከምን ጋር የተገናኘ ነው? በባዶ ሆዳችን ገላችንን ታጥበን በባዶ ሆዳችን እንበላለን። ፌጦ አዲስ የዘመን መለወጫ ነው ስለሚባል ስለሚታሰብ በዛ ፌጦ እንበላለን። እናመሰግናለን። ስለነበረን ቆይታ እጅጉን አመሰገንን። መልካም በዓል ለሁላችሁም እንደሆነላችሁ ተመኘሁ። በዚሁ አጋጣሚ የመልካም ምኞት መግለጫህን መናገር ትችላለህ። መልካም ምኞት ካለህ ለ2018 የምትመኘው እንኳን አደረሳችሁ መልእክት ካለ ማድረስ ትችላለህ። ችግር የለውም። እንኳን አደረሳችሁ ለሁሉም። እናመሰግናለን። መልካም በዓል ለሁላችሁም።